አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ስራ፣ አፊያ፣ ጤና፣ ሁሉ ነገር ሰላም ነው? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ከእናንተ ጋር ሁሉ ሰላም፣ ስራ፣ አፊያ፣ ጤና፣ ሁሉ ነገር ሰላም ነው? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። እና ዛሬ አንዳንድ ነገር እንትን ሊበላችሁ ብዬ ነው። ምክንያቱም ለመዳን ቅመሞች የመዳም ቅመሞች አንዳንዶቻችሁ የምትፈሩ አላችሁ። አትፍሩ ነው የሚለው ለዩቱቡ ሳይሆን፣ አሁን ለምሳሌ ምግብ በመብላት የምትፈሩ በጣም የምትፈሩ አላችሁ ማለት ነው። ሳይበላ አይሰራም፣ ሳይበላ አይሰራም። ካልበላችሁ ወላይ ትጎዳላችሁ፣ በሽተኛ ትሆናላችሁ። ቁርስ በስነ ስርዓት መብላት አለባችሁ። አትፍሩ። የመፍራት ነገር የለም። ስራችሁን በአግባብ ስሩ። ስራችሁን ጠንክራችሁ ስሩ እንጂ በምግብ ዙሪያ አትፍሩ። ብዙዎቻችሁ የምትፈሩ አላችሁ። እኔ ያጋጠመኝ ነው። አሁን ለምሳሌ እናት ቤት የምትኖሩ ልጆች ማለት ነው፣ የልጆቻችሁ ሰራተኛ ሊመጣ ይችላል። በዛ ተነሳ ነው አሁን ላውራ ያልኩት ማለት ነው። ይፈራሉ አንዳንዶች ማለት ነው። በተለይ አዲስ የመጣችሁት አትፍሩ። ቋንቋ ያው ቋንቋ እስከምትለምዱ በጣም ይከብዳል። ከለመዳችሁም ባህላዊውን እስከምትለምዱ በእጃችሁ የሚበላ በሉ። በቃ ወላይ አትፍሩ። ጠዋት ከተነሳችሁ ተነስቶ የሚቀመጡበት ቦታ ቶሎ ካጸዳችሁ በኋላ ገብታችሁ ኩሽና ገብታችሁ ሰርታችሁ ብሉ። አትፍሩ። ምንም ያስፈራ ነገር የለም። ሰርታችሁ ቁርሳችሁን በደንብ በልታችሁ ውሃችሁን ጥጥት ደርግታችሁ ከዛ በኋላ ወደ ስራችሁ ሄዱ። የዚህ ሀገር ስራ አያልቅም። የሰራችሁ ብትውሉ ራሱ የሰራችሁ ብታድሩ ራሱ ስራ መቼም አያልቅም። ስለዚህ ብሉ። ምሳችሁን በስነ ስርዓት፣ ቁርሳችሁን በስነ ስርዓት በልታችሁ ስሩ ነው የሚላችሁ። እና በያላችሁበት ያለ እዝነት ረህመት አይለያችሁ። ውድድ አደርጋችኋለሁ። እና ሼር አድርጉ፣ ኮፒ ሊንክ አድርጉኝ እላችኋለሁ። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱ።